ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት የአማርኛ ቃላት በተለያዩ ፊደላት በመጀመሪያዎቹ ማለት ነው። የደ ቤት፣ የጀ ቤት፣ የገ፣ የጠ፣ የጨ በእነዚህ ፊደላቶች የተለያዩ ቃላቶችን መስርቼ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ በትህትና እየጋበዝኩኝ። ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ምክንያቱም ይህ ወሳኝ የሆነ የአማርኛ ትምህርት ስለሆነ ማለት ነው። ፊደላቶቹን በደንብ አንብቤላችኋለሁ። አሁንም ድጋሚ አነብላችኋለሁ። ቃላቶቹን እየመሰረትኩላቸው ነው። እንዴት ነው የተለያዩ ፊደላት አንድ ላይ ሲሆኑ ምን አይነት ቃላት ይመሰርታሉ፣ ቃላት እንዴት እንመሰርታለን የሚለውን በደንብ ያሳያችኋል ማለት ነው። እኔ ጋር ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እኔ ኦንላይን አስተምራለሁ። በሚመቻችሁ ሰዓት ጠዋት፣ ቀን፣ ማታ በሚመቻችሁ ሰዓት እያመቻቻችሁ መማር ትችላላችሁ ማለት ነው። ስለዚህ ስልክ ቁጥር አስቀምጬላችኋለሁ በኢሞ ቴሌግራም ዋትሳፕ 251 9 18 32 00 42 በሚለው ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። ሃይ በሉኝ በቴሌግራም በኢሞ አዋራችሁና ትምህርታችሁን መጀመር ትችላላችሁ። እዚህ ጋር ያለውን ስልክ ቁጥር ተጠቀሙ ማለት ነው። በግሩፕ ይቻላል፣ በግል ይቻላል። ስራ ጨርሳችሁ ረፍት በምትሆኑበት ሰዓት በፈለጋችሁ ሰዓት መማር ትችላላችሁ። አሁን ቀጥታ ወደ ቪዲዮ ልሂድና ቪዲዮውን በደንብ አድርጌ ላንብብላችሁ። ከመጀመሪያው ሲጀምር ደረጀ፣ ደረጀ፣ ጀመረ፣ ጀመረ፣ ገጠመ፣ ገጠመ፣ ጠገበ፣ ጠገበ፣ ጰጰሰ፣ ጰጰሰ ይላል ማለት ነው። እሺ እንየው ይሄንን ደረጀ፣ ደረጀ፣ ጀመረ፣ ጀመረ፣ ገጠመ፣ ገጠመ፣ ጠገበ፣ ጠገበ፣ ጰጰሰ፣ ጰጰሰ ይላል ማለት ነው። እሺ ወደ ሁለተኛው ስንሄድ አሁን በቀይ እያሰመርኩ ላሳያችሁ ማለት ነው። ደረቀ፣ ደረቀ፣ ጀነጀነ፣ ጀነጀነ፣ ገጨ፣ ገጨ፣ ጠረዘ፣ ጠረዘ፣ ጸለየ፣ ጸለየ። እሺ ደረቀ፣ ደረቀ፣ ጀነጀነ፣ ጀነጀነ፣ ገጨ፣ ገጨ፣ ጠረዘ፣ ጠረዘ፣ ጸለየ፣ ጸለየ። እሺ ሶስተኛ ደመረ፣ ደመረ፣ ጀዘበ፣ ጀዘበ፣ ገነፈለ፣ ገነፈለ፣ ጠቀሰ፣ ጠቀሰ፣ ፈተነ፣ ፈተነ። እሺ ደመረ፣ ደመረ፣ ጀዘበ፣ ጀዘበ፣ ገነፈለ፣ ገነፈለ፣ ጠቀሰ፣ ጠቀሰ፣ ፈተነ፣ ፈተነ። አራተኛ ደረሰ፣ ደረሰ፣ ገለጠ፣ ገለጠ፣ ጠበቀ፣ ጠበቀ፣ ጨፈረ፣ ጨፈረ፣ ፈጸመ፣ ፈጸመ። እሺ ደረሰ፣ ደረሰ፣ ገለጠ፣ ገለጠ፣ ጠበቀ፣ ጠበቀ፣ ጨፈረ፣ ጨፈረ፣ ፈጸመ፣ ፈጸመ ይላል ማለት ነው። ፈጸመ።
እሺ ወደ አምስተኛ ስንሄድ ደወለ ደወለ ገመሰ ገመሰ ጠበሰ ጠበሰ ጨመረ ጨመረ ፈለቀ ፈለቀ። እሺ እንየው ይሄንም ደወለ ደወለ ገመሰ ገመሰ ጠበሰ ጠበሰ ጨመረ ጨመረ ፈለቀ ፈለቀ። እሺ የመጨረሻ ደገመ ደገመ ገለበጠ ገለበጠ ጠለፈ ጠለፈ ጨሰ ጨሰ ፈጠረ ፈጠረ። እሺ ደገመ ደገመ ገለበጠ ገለበጠ ጠለፈ ጠለፈ ጨሰ ጨሰ ፈጠረ ፈጠረ ብለን መመስረት እንችላለን ማለት ነው። እናንተ በደንብ አድርጋችሁ እስከመጨረሻው ድረስ እየደጋገማችሁ አሁንም እዩት። በራሳችሁም ሌላ ቃላት ከእነዚህ መካከል እያወጣጣችሁ መጻፍ ትችላላችሁ መመስረት ትችላላችሁ። ከዛ በኋላ ነው የሰው ስም መጻፍ ሰላምታዎችን የተለያዩ ጽሁፎችን መጻፍ ማንበብ የምትጀምሩት ማለት ነው። በደንብ አድርጋችሁ እዩት። አሁን የመጨረሻ ላንብብላችሁ ወደ ታች ነው። አሁን ወደ ታች ደረጀ ደረቀ ደመረ ደረሰ ደወለ ደገመ። ሁለተኛ ጋር ጀመረ ጀነጀነ ጀዘበ ገለጠ ገመሰ ገለበጠ ገጠመ ገጨ ገነፈለ ጠበቀ ጠበሰ ጠለፈ። አራተኛ ጠገበ ጠረዘ ጠቀሰ ጨፈረ ጨመረ ጨሰ። የመጨረሻው ጰጰሰ ጸለየ ፈተነ ፈጸመ ፈለቀ ፈጠረ ይላል ማለት ነው። በደንብ አድርጋችሁ እዩት። ለዛሬው ይበቃኛል ማለት ነው። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። ቻው አመሰግናለሁ። መልካም ቀን መልካም ውሎ